አቡሻ አስጠበቅኩ እንዴ? አረ ችግር የለውም። እጣ ፈንታዬ ነው ማለት ወንድ ልጅ ስትሆኝ እነዚህ ነገሮች የመቻል ግዴታ አለብሽ። የትኞቹ? ቀጥሮ መጠበቅ፣ ካፌ ሄዶ ሂሳብ መክፈል፣ መሸኘት፣ ሲበርዳችሁ ጃኬት አውልቆ መስጠት፣ የሚሳፈጣችሁ ካለ ማለት ግን እንደ ሀሳብ ጃኬቱን መመለሱልን እንደ ሀሳብ ይሄን ያላስመሩሃል ማለት ነው። ቀላል በተለይ መጨረሻ ልጅ የወለደችልኝ እንዲህ ግብግብ እንዳደረገች አልገበት። እሺ በቃ ግን ሄሉ ምን ሆነሽ ነው? ምን ሆንክ አቡሻ? ከፀሐይዋ በላይ አትድመቂ አላልኩሽም ነበር? ምነው ደመቅኩ እንዴ? አሁንማ በቃ ልጠፋ ነው። ማ ፀሐይዋ ናታ እኮ። ለምን? በቃ ሄሉ ከኔ በላይ ስለደመቀች እኔ ብደበቅ ይሻለኛል ብላ ዳመና ውስጥ ገባች። አንተ ልጅ ልቤን እያቀለጥከው ነው። ወይኔ አቡሻ ገና አሁን ነው መቅለጥ የጀመረው? አዎ ምን ነው? አይ ምንም። እኔ ግን ገና ያየሁሽ ጊዜ ነው ልቤ ስንጥቅ ያለ። ኧረ እባክህ። አዎ ምን ነው ገረመሽ? ሁኔታን ሳየው ግን ምንም ልቤ የተሰነጠቃት መስሎ። እባክሽ እስከዛ ድረስ አጣብቂው። ምኑ? አንቺ ደግሞ የተሰነጠቀው ልቤን ነው እንዴ? አቡሻ ሙት አልቻልኩም። ገና በዚህች ነው አልቻልኩም እምትይኝ? እኮ ገና የሙከራ ስርጭት ነው። እና ዋናው ስርጭት ከዚህ ይበልጣል እያልከኝ ነው? ምን ጥያቄ ያለው? በልሽ ይሁንልህ። አሁን ለማንኛውም ቹቻ እየጠበቀችኝ ነው። ስለዚህ ብሸኘኝ ደስ ይለኛል። አላልኩሽም? ወንድ ልጅ ስትሆኝ የመሸኘት ግዴታ አለብሽ ብዬሽ ነበር። ስለዚህ እንሂዳ። ግን እኔ ስለማፈር እንዳስቢ ተይ። አረ እንዳስቢ ተይ፣ እንዳስቢ ተይ፣ ተይ አቡቱ ወይ ትቱ እንዳስቢ ተይ። ና በል ተነስ።